ዶክተር ቆንጅት እሸቱ እባላለሁ። በወሊፍ ጀነራል ሆስፒታል የህፃናት ህክምናና እንክብካቤ ስፔሻሊስት ሐኪም ነኝ። ዛሬ የምንነጋገረው ስለ ሳምባ ምች እንነጋገራለን። የሳምባ ምች ማለት በታችኛው የአየር ቧንቧ ክፍል ላይ ኢንፌክሽን በሚኖርበት ጊዜ የሚፈጠር የጤና እክል ነው። በተለምዶ በትንንሽ ህጻናት ልጆች ላይ ይፈጠራል። የሳምባ ምች በተለያዩ ምክንያቶች ልጆች ተጋላጭ ሊሆኑ ይችላሉ። ከሚያጋልጣቸው ነገሮች የመጀመሪያው እድሜያቸው ከ5 ዓመት በታች የሆኑ ልጆች በተለምዶ ተጋላጭ ናቸው። የላይኛው የአየር ቧንቧ ክፍል ኢንፌክሽን እንደ ቶንሲል ሲይዛቸው፣ ጉንፋን ሲይዛቸው፣ የጆሮ ህመም፣ የጆሮ ኢንፌክሽን ሲኖራቸው ለሳምባ ህመም ያጋልጣቸዋል። ሌላኛው የሰውነታቸው የመከላከል አቅም በሚቀንስበት ጊዜም ለኢንፌክሽኑ ተጋላጭ ይሆናሉ። የሰውነት መከላከል አቅም በተለያዩ ምክንያቶች ሊቀንስ ይችላል። የመጀመሪያው ረዘም ያለ የጊዜ የምግብ እጥረት ያለባቸው ልጆች፣ ኤችአይቪ ኢንፌክሽን ያለባቸው ልጆች፣ ረዘም ያለ ጊዜ የካንሰር ህክምና የሚከታተሉ የካንሰር መድኃኒት የሚወስዱ ወይም ደግሞ በተፈጥሮም ሲወለዱ ዝቅተኛ የመከላከል አቅም ያላቸው ልጆች ለሳምባ ምች ተጋላጭ ናቸው። ከዛ በተጨማሪ ለጭስ መጋለጥ ለሳምባ ምች ያጋለጣል። ልጆች ላይ የሚጋለጡበት ጭስ ቤት ውስጥ ምግብ የሚዘጋጅባቸው ጭሶች ሊሆኑ ይችላሉ። ሌላው ደግሞ ቤት ውስጥ ሲጋራ የሚያጨስ ሰው ካለ ለሳምባ ምች በጣም አጋላጭ ነገሮች ናቸው። ሳምባ ምች ልጆች ላይ የሚያሳያቸው ምልክቶች እንደ የእድሜው ይለያያል። የተለያዩ ምልክቶችንም ሊያሳዩ ይችላሉ። የመጀመሪያውና የተለመደው የመተንፈስ መቸገር ነው። መተንፈስ መቸገር፣ ማቃሰት አንዱ የሚያሳዩት ምልክት ነው። ሳል ይኖራቸዋል፣ አብሮ ትኩሳት ይኖራቸዋል። ሌላው ማስመለስ፣ ተደጋጋሚ የሆነ ማስመለስ ሊኖራቸው ይችላል። እየገፋ ሲመጣም ትንፋሻቸውን መተንፈስ መቸገር፣ የደረት ህመም፣ የትንፋሽ መቆራረጥ ሊያጋጥማቸው ይችላል። ከትኩሳትም ተያይዞ ዝቅተኛ ትኩሳትም ከፍተኛ ትኩሳትም ሊኖረው ይችላል። ትንሽ ጊዜያቶች ላይ ትኩሳትም ያለ ትኩሳት የሳምባ ምችም ሊኖር ይችላል። መቼ ነው ወደ ህክምና መሄድ የሚያስፈልገው? ልጆች የቆየ ሳል ካላቸው ከ15 ቀን በላይ ሳል ካለ ወይም ከዛ በታችም ሳል ኖሯቸው የተንፈስ ችግር ካለ፣ ከፍተኛ ትኩሳት ካላቸው እና የማቃሰት ምልክቶችን ማሳየት ከጀመሩ የሚያስመልሱ ከሆነ የሚወስዱትን ነገር ወደ ህክምና ተቋም መሄድ ያስፈልጋል። ስለዚህ ወደ ህክምና ተቋም ሲሄድ የሚደረግላቸው መጀመሪያ እናያቸዋለን። ተንፋሳቸውን፣ ሙቀታቸውን፣ የልብ ምታቸውን እናያለን። ተጨማሪ የሚሰሙ ትንፋሾች ካሉ ሳምባቸው ላይ እናያለን። እንደ አስፈላጊነቱ ላቦራቶሪዎች ይታዘዛሉ። ራጅ ሊሰራላቸው ይችላል። ከዛም በኋላ ህክምና እንሰጣለን ማለት ነው። በተለምዶ ለሳምባ ምች የሚሰጡ ህክምናዎች የመጀመሪያው የድጋፍ ህክምና ነው። የድጋፍ ህክምና በቂ ፈሳሽ መስጠት፣ ትኩሳት ካላቸው ትኩሳታቸውን በደንብ ማከምና አንቲባዮቲክስ የምንላቸው መድኃኒቶች ለሚያመጣው ተዋህሳን የምንሰጠው መድኃኒቶች አሉ። የሳምባ ምቹ በተለምዶ በባክቴሪያ ሊመጣ ይችላል፣ በቫይረስ ሊመጣ ይችላል፣ በፈንገሶችም ሊመጣ ይችላል። በቫይረስ ለሚመጡ የሳምባ ምቾች የድጋፎቹ ህክምና ብቻ ናቸው የሚደረጉት። እንደተባባል ነው የትኩሳቱን ማከም፣ በቂ ፈሳሽ መስጠትና ካስፈላጊ ከሆነ ኦክሲጅን ይሰጣቸዋል። የባክቴሪያው የሳምባ ምች ደግሞ አብሮ አንቲባዮቲክስ የሚባሉ የተዋሳኑን የሚያጠቁ መድኃኒቶች ይሰጣቸዋል ማለት ነው።